أن محمدا رسول الله رسول الله ما شاء الله ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምናን ሲቀበል አምላክ ምን ያደርግለታል አላህ ከተባለ ያለፈ ኃጢአቱን ስህተቱን ሁሉ እንዳለ ይቅር ይለዋል። ከዚህ በኋላ ያለፈው ወንጀል ተምሯል። አላህ ቃል ገብቷል። ይህም በቁርአን ላይ ቁል ለዚነ ከፈሩ እየንተው ይግፈር ለሁም ማ ቀድ ሰለፍ ይላል። ለእነዚያ ለካዱ ሰዎች ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሎ ተናግሯል። ይሄ ነው። አንድ ሰው እስልምናን ሲቀበል በቀጣዩ ዓለም ምን ተስፋ ገብቶለታል አላህ ከተባለ ገነትን ሊያስገባው ዘላለማዊ ሀገር የሆነችዋን ሊያወርሰው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካምን የሰሩትን አላህ ገነት ያስገባቸዋል፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የአላህ ቃል ተፈጻሚ ነው ይላል። እርሱም አሸናፊና ጥበበኛ የሆነ አምላክ ነው እያለ ይናገራል። እሺ፣ አንድ ሰው እስልምና ከተቀበለ በኋላ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው ለአምላኩ ለአላህ። እሺ፣ ሶላት አሰጋገድ ምናምን የሚያስተምርሽ ሰው ታገኛለሽ ክያ ሆነ ስላገናኘሽ? አገኛለሁ። በቃ ጥሩ። ስለ ሶላት አሰጋገድ አስተምርሻቸው ያስተምርሻል። ስምሽ ማን ነበር? የመጀመሪያ ጽዮን ነው። ጽዮን። እሺ፣ ደስ የሚልሽ ሙስሊም ስም አለ ወይንስ ስለ ይቀየርልሽ? ራማ ነው። ራማ ራሕማ። በቃ ጥሩ ስም ነው። ደስ የሚል ስም ነው። ራሕማ ማለት እዝነት ማለት ነው። ጥሩ ስም ነው። ግሩፕ ምናምን እንድትማሪ ከፈለግሽ እንድናስገባሽ በውስጥ በቃ ታናግሪኛለሽ፣ አስገባሻለሁ። እሺ አየሽ። እሺ፣ እንኳን ደስ ያለሽ። እንኳን ወደ ነቢያት መንገድ ወደ እስላም መጣሽ ብያለሁ። አየ እሺ አልሐምዱሊላህ ዐላ ኒዕመቲል ኢስላም አልሐምዱሊላህ ዐላ ኒዕመቲል ኢስላም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ሁሱ፣ እንዴት ነው? ደህና ነኝ አልሐምዱሊላህ። የገባሁበት ምክንያት ኡስታዝ መሀመድ ከድር ላይ እየተዋሸበት ያለ አንድ ቪዲዮ አለ፣ እየቆራረጡ የሚለቁት ካፊሮች። የዛን ቪዲዮ ኦሪጂናል ቪዲዮ ፖስቻለሁኝ አሁን እኔ አካውንት ላይ እና እሱ ቪዲዮ ደግሞ ሰው ጋር እንዲደረስ ሰዎች እዚህ አንተ ጋር ያሉ የአንተ ሜምበሮች ቪዲዮን አይተው ከጨረሱ በኋላ ኮፒ ሊንክ እንዲያደርጉ የ1 ደቂቃ ከ19 ሰከንድ ቪዲዮ ነው። አንተ ጋር ያለ ፖስተዋል። አንተ እኔ ጋር ፖስቸዋለሁ የመጀመሪያው ቪዲዮ። በቃ ምን ታደርጋላችሁ ልጆች፣ ባጭሩ እሱ ጋር ግቡና ቪዲዮውን ላይክ አድርጉ። ሌላ ምን ያድርጉ ነው ያልከው? ቪዲዮን አይተው ሲጨርሱ ኮፒ ሊንክ አይታቸው ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ሰላም፣ እንዴት ነሽ? ሄሎ፣ እሱ እንዴት ነህ? አማን ነው። ሰላም ነው አለን አለን። አማን ነው አለን። አስታውሰኛል አይደል? አዎ አስታወስኩኝ። እንዴት ነህ? ያው ብዙም አልገርም። አሁን ኦኬ። በጣም አሁን ነበርና ድምፅ ያለውን ነገር ቆየ ራሱ ከአንድ ወር ምናምን አይሆንም። በጣም ትፍታል። ስምህ ማን ነበር የዛኔ? ወለት አስታውስኩ። በጣም ትከራከረ
ጠርቻለሁ። ያው አለው እኮ ግን አልገባም። ቲክቶክ ላይ ብዙ ቲክቶክ እንትኖች አሁን ሰሙ ያለው ነገር ብዙ ደስ ስለማይለኝ። መልካም እሺ። እና አሁን እስልምና ለመቀበል ወስናለህ አይደል? አዎ በደንብ ተደረና ክራቼ ጋር ብዙ ጊዜ አስቤበት ስለአንድ ጊዜ ነገር ጋር። መልካም አሁን የምለውን ቃል አብረኸኝ እየተከተልክ በል። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ሲቀበል ሻወር እንዲወስድ ታዟል። አሁን ቀዝቃዛ ከሆነ ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለጌታህ ለአምላክህ ለአላህ ብቻ መስገድን ትጀምራለህ። አሁን ያለንበት ወር የጾም ወር ነው እንደምታውቀው። ከነገ ጀምሮ መጾም ትጀምራለህ። አዎ ትችላለህ። ሙስሊም ጓደኞች ታገኛለህ ስለ ሶላት የሚያስተምሩ? አንደኛ ያው ትንሽ ከተማሪ ያለው ግን ያው እዚህም አበቦች አሉ ግን ጥባረባ ለናለጨፋሽ ችግር የለም። ማስተማር ላይ ጾምና እንደዚህ ነገር ተፈም ብዙ ኢባዳ አይሰጥም ብዙ ጥሩ አይደለም። አሁን የምተላልፋለና ነው ሰላሀኛ ስለሆንኩ በቃ ብሽር ችግር የለውም። አንተ በቻልክ አገን ፈልግ። እኔ ስልክህን እሰጣቸውና ለአንዳንድ ልጆች ይደውሉልሃል፣ ያገኘዋል። ስለ ሶላት አሰጋገድ እንዲሁም እስላማዊ ትምህርት የምትማርበት ግሩፕ እንዲያስገቡ እነግራቸዋለሁ። እሺ እንደዛ ተከራክረ በቃ ሳታሸንፈኝ ተሸነፍክ። አይ እውነት ወላሂ ግን እኔ ማለት ነው ማለት እውነት እንደምትፈልግ በደንብ አይህ ነበረ ታውቃለህ። በጣም እፈራለሁ። ብዙ ጊዜ ደግሞ ለሆነ መሰራ ምፈራው በመጨረሻው ቀን አንደኛ ለምንድን በአምላክ ስር መቀጣት ፈልግ ማለት ተዚሁ መዳን እየተቻለ ደግሞ ሁለተኛ ደግሞ መጽሐፍ እስክሪፕቶቹ ማለት ነው አንደኛ እንደተደረሱ ራሱ በደንብ ያውቃል እንዴት እንደመጠረሱ እንዴት እንደሆነ አንደኛ 81 73 ምናምን 66 ኢቨን እንኳን አንዱ መጽሐፍ የተበረዘ መሆኑ ሁለተኛ ደግሞ ሰንሰለት የለውም የአምላክ ቃል መሆኑ እርግጠኛ አይደለም እና ያ ብዙ ጊዜ ረብኛ። ሁለተኛ ደግሞ ቁርአን ሳነብ በጣም ሰው አይሰማኝ ጠይቀው ጥያቄ ሁሉ ነገር መልስ ይመልስልኛል። ስለዚህ ለምንድን ነው ጥያቄ ለምንድን ነው የሚሸሸው? አብዛኛው ሰውን አምላክ ማን እንደሆነ መውጣት ስላሰው ይነሰቅሰው የሰራ አምላክ አብዛኛው ምትለው የሚከራከረው አለ። ልቡ እኮ ያውቃል እኮ አምላክ ያን ሰማይና ምድር የፈጠረው እሱ እንደሆነ እያወቅ ግን በቃ ያው መሸነፍና አሁን ያው ሁሉ ጊዜ ልጅዋት መሸነፍ ነው። በቃ እንዴት እንደዚህ ይሆናል እንዴት እንደዚህ ሆናል እስካሁን ግን በቃ አልሐምዱሊላህ አሁን ደግሞ ስምና ሳላውቀው ሳልሞት አሁን ስለሰጠኝ አመሰግነዋለሁ። እና ለዚያ ነው ብዙ ጊዜም መከራከርህ እና ሁለተኛ ደግሞ ረሱል እንዴት አመጣጣቸው እንዴት ነበር ደግሞ መለኮታዊ ሃይማኖት እንደሆነ አንደኛ ከመመሪያው ጀምረህ እስከ ሙሉ እንትኑ ማለት ነው መለኮታዊ ከአስፈላጊ ጀምረህ አሁን የዓለም መሰረት በአንድ አቅጣጫ ነው በአንድ እንትን ውስጥ በቃ ጊዜ ከአዛን ጀምሮ በአንድ እንትን ውስጥ ዓለም ህዝብ ይሰግዳል። የተለየ እንዴት ይሆናል ደግሞ አስፈላጊ አሁን በግርፍ መስተሄድ በቃ እንደፈለገው ነው። ለማን እንደሚሰግድ አያውቅም። ሁለተኛ በቃ ያንን ስነ ስርዓት ልክ ይህማ ጭራሽ ከመለኮታዊ ፈጣሪ አይካዱ አምላክ በቀር እንደዚህ አይነት ትእዛዝም አይመጣም። ቁርአን ስታርብ ደግሞ የአምላክ ከብድ ማለት ምንም ሳይዛለት አንዱ ካዱ ብቻ ሳይኖረው ልክ እንደጠበቁ ስላገኘት አልሐምዱሊላህ ያለውን ነገር እና ደግሞ ቲክቶክ ደግሞ ያስፈለግኩት
አንደኛ ትንሽም እንትንም ያው አንድ ላይ ስለምትማምግበት ነው የምወጣ ለእኔ ስለሚረብሸኝ ነው። እንደዚህ ልክ ያለና ይህን አምላኬ ብቻ የምትተዋወቀው አለ ብዬ ነው እንጂ በሻሃዳ ይዘ ነበር በቲክቶክ መጥቼ፣ ግን ለእኔ ስለማያስፈልግ ነው። በጣም ጥሩ ማሻአላህ። እንኳን ወደ እስላም መጣ ወንድሜ። ስምህ ወለተ ማን ነበር ያልከው? ወለተ ናዞ። ያው እንኳን በዚህ መጠራ ኢብራሂም ነው ወደው ማአባት ነው። በስብና ያለው ደግሞ ዛሬ ገብቶ እሱ ቁርአን ቤት ብየሱ ምዕራፍ እያነበበ ነበር። ታሪኩንም በጣም ስለወደድኩ ያው ኢብራሂም ነው የሚጠራው አሉና። በጣም ጥሩ ኢብራሂም፣ ደስ የሚል ስም ነው። በቃ ኢብራሂም ወንድሜ እንኳን ወደ እስላም መጣ። እንኳን ደስ ያለ ወንድሜ። እንኳን ሳትሞት በፊት የነቢያትን መንገድ የነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ ሙሴ፣ የነ መሲሁን መንገድ እንኳን አላህ ወደዚህ ጎዳና መራህ። በቃ ስልክህን ሰጣቸውና ልጆች ያናግረዋል፣ ግሩፕ ምናምን ያስገባዋል ነገ ኢንሻአላህ። እሺ ኢንሻአላህ። እሺ እና ለምን ቴሌግራም ካለና ይፈልጋለሁ አንዳንድ ነገሮች ደግሞ ትበትኛለህ ያስተጋለጥቶች። አብሽር አብሽር፣ ችግር የለውም አግዛለሁ ባለፈ። እሺ በቃ አላህ እሺ አላህ ያወዳቸንም ቢያስተን ያግባብ በቤቱ። አሚን ወንድሜ አሚን። ታሽ መልካም አዳርሽ። ወላሂ ልታውቁታላችሁ፣ በጣም ተከራካሪ ነበር። በጣም ተከራካሪ ግን የዋህ ነው። እውነትን የሚፈልግ እንደሆነ ውስጡ ያስታውቅ ነበረ። ይወታቸዋል። አልሐምዱሊላህ አላ ኒዕመት ልእስላም። ወንድመቶቼ ሁላችሁም መልካም አዳር ይሆንላችሁ። በቃ ልውጣ። ዛሬ ማሻአላህ ወደ 6 ሰዎች አዳያዙ ማለት ነው። ለአላህ ምስጋና ይገባ። ወደፊት ኢንሻአላህ ሙሉ ኢትዮጵያ ሁላችንም በአንድነት አንዱን አምላክ እያመለክን የምንኖር እንሆናለን። የነ ኢብራሂምን፣ የነ ኢስሐቅ፣ የነ ያዕቆብ መንገድ ሙሉ ኢትዮጵያ ትውልድ ሁሉ ያንን አንድ ሃይማኖት የነቢያትን መንገድ አንድና ብቸኛ የሆነውን አምላክ የሚያመልኩ ይሆናሉ ኢንሻአላህ። ለአላህ ምስጋና ይገባ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁላችሁ ያላችሁበት አላህ ይጠብቃችሁ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።